ሄሎ ጋይስ እንዴት ናችሁ? ባለፈው ቪዲዮ ስለ ፓርኪንሰንስ ሜትድ ስለሚባለው ፕሮዳክቲቪቲ ሜትድ አንዳንድ ነጥቦችን እያነሳን ነበረ። በአሁኑ ደግሞ ቆይታችን ሌላኛውን በጣም ተወዳጅ የሆነውን ፕሮዳክቲቪቲ ሜትድ 80 በ20 ሩል የሚባለው ወይም 80-20 ሩል ቪልፍሬዶ ፓሬቶስ ሩል የሚባለውን ነው የምናየው። 80-20 ሩል ቪልፍሬዶ ፓሬቶ በሚባል ኢኮኖሚስት የተዋወቀ ነው ማለት ነው። እና ኢንቫይሮንመንቱን ኦብዘርቭ በሚያደርግበት ጊዜ ፓሬቶ የሚባለው ኢኮኖሚስት ኢንቫይሮንመንቱን ኦብዘርቭ በሚያደርግበት ጊዜ የሆነ ትሬንድ ማየት ይችላል። ያ ትሬንድም 20% የሚሆኑት ላንድ ኦነሮች 80% የሚሆነውን መሬት እንደያዙት እና ከዛም አልፎ ደግሞ ሲታይ ዓለም ላይ ያሉ 20% የሚሆኑ ሰዎች ናቸው 80% የሚሆነውን ሀብት ይዘውት የሚገኙት። ይህንን ቲዮሪ ዴቨሎፕ እንዲያደርግ ያደረገው እነዛ ነገሮች ናቸው። አብዛኛውን ጊዜ 20% የሚሆኑ ነገሮች ናቸው 80% የሚሆነውን ሪዛልት የሚወልዱት ማለት ነው። ቪልፍሬዶ ፓሬቶ የሚባለው ኢኮኖሚስት ይህንን ቲዮሪ በአንድ ስቴትመንት ይገልጸዋል። ሁሉም ስራ ወይም ደግሞ ሁሉም አክቲቪቲ እኩል አይደለም ይላል። ዶንት ትሪት ኤቭሪ ታስክ አዝ ኢኳል የምትል ፕሪንሲፕል አለችው ማለት ነው። ስለዚህ እኛ የተሸወርንበት አንድ ነገር ምንድነው? ሁሉንም አክቲቪቲ ኢኳል ቫሊዩ እንዳለው አድርገን የምንቆጥረው ነገር ነው። ነገር ግን ሁሉም አክቲቪቲ ኢኳል ቫሊዩ የለውም። እያንዳንዱ ስራ አንዱ ከሌላው ቫሊዩ ይለያያል ማለት ነው። እና ስፔሲፊካሊ ደግሞ እኛ በትምህርት ሳይድ ነው የምንነጋገረው። ያው ከትምህርትም አልፎ ደግሞ ሊሰራ የሚችለው ነገር ግን 20% የሚሆኑ ኮንቴንቶች ወይም ደግሞ ኮንሰፕቶች ናቸው 80% ተደጋግሞ ፈተና ላይ የሚከሰቱት። 20% የምናደርገው ኤፈርት 80% የሚሆነው ሪዛልታችንን የሚወልደው። እንዲሁም ደግሞ በቢዝነሱ ዓለምም ራሱ ብንመለከት 80% የሚሆነውን ገቢያችንን 20% ከሚሆኑ ከስተመሮች ነው ጄኔሬት የምናደርገው ማለት ነው። ይህንን ፕሪንሲፕል ከተረዳን ላይፋችን ውስጥ ምንም ፕራዮሪታይዝ ማድረግ እንዳለብን፣ የትኛውን ስራ ቀድመን መስራት እንዳለብን አንደርስታንድ ማድረግ እንችላለን። መጀመሪያ ላይ ምንድነው የምናደርገው? 80-20 ሩል ሲባል ሬሾ ሁልጊዜም 80 በ20 ይመጣል ማለት አይደለም። 90 በ10 ሊሆን ይችላል፣ 75 በ25 ሊሆን ይችላል፣ እንዲሁም ደግሞ 70 በ30 ሊሆን ይችላል። ነገር ግን ዋና የተፈለገበት ዓላማ ዋና ሀሳቡ ትንሽ አክቲቪቲዎች ናቸው ወይም ትንሽ ጥረታችን ናቸው አብዛኛውን ሪዛልት የሚያስከትሉት። ያንን ለማለት ፈልጎ ነው ማለት ነው። እነዚህ ጥቂት ነገሮች ምንድን ናቸው ላይፋችን ላይ ትልቁን ሪዛልት የሚያመጡ ብለን አይደንቲፋይ ማድረግ አለብን ማለት ነው። ጀስት አንድ ተማሪ የሆነ ፕሮጀክት ነገር ሲጀምር ከፔጅ 1 ጀምሮ እስከ ፔጅ 200-300 ድረስ አንድ በአንድ ለመሄድ ይሞክራል። ምክንያቱም እያንዳንዱ ነገር ኢኳል ቫሊዩ ያለው ይመስለዋል። እንደዛ አድርጎ አይምሮ ስላሰበ ለረጅም ጊዜ ሲሸወድ ኖሯል። ነገር ግን ሁሉም አክቲቪቲ ኢኳል ቫሊዩ ስለሌለው ያ ሰው ፕራዮሪታይዝ ማድረግ ይጀምራል። በጣም ትልቅ ቫሊዩ ያላቸውን አክቲቪቲዎች ማስቀደም ይጀምራል። እነዚህ 20% በጣም 80% ሪዛልትን ያመጡልኛል ብሎ የሚያስባቸውን 20% ነገሮች ከለየ በኋላ እነሱን ኮንሰፕቶች ቅድሚያ ያያል። ያ ተማሪ ቅድሚያ እነዛን ኮንሰፕቶች ያያል። ከዛ በኋላ ጊዜ ካገኘ ምናልባት ወደ ሌሎቹ ይሄዳል፣ ወደ ዲቴሎቹ ይሄዳል ማለት ነው። 20% እንደገና ደግሞ በዴይሊ አክቲቪቲያችን ራሱ ብናይ 20% የሚሆኑ አክቲቪቲዎቻችን ናቸው 80% የሚሆነውን የህይወታችንን ሪዛልት የሚያመነጩት። አብዛኛውን ጊዜ ግን በአሁን ዘመን የሶሻል ሚዲያ ዲስትራክሽን አለ፣ የተለያዩ ዲስትራክሽኖች ስላሉ ኖይዙ በጣም ከሲግናሉ ከፍ ብሎ ይገኛል። አብዛኛውን ጊዜያችንን የምናጠፋው ሶሻል ሚዲያ ላይ ነው፣ ምንም በማይጠቅመን ነገር ላይ ማለት ነው። ያ ግን የነገ ህይወታችንን የሚገነባ ወይም ደግሞ ቢልድ የሚያደርግ አይደለም። ግን አሁን ቆም ብለን ካሰብንበት እስቲ ከቀናችን ውስጥ 20% የሚሆነውን ፕሮዳክቲቭ ነው ብለን የምናስበው አንድ ስራ ላይ እናውል። 20% የሚሆን ሰዓት ፕሮዳክቲቭ ነው የምንለው ስራ ላይ እያዋልን በየቀኑ እንትን ካልን ያ ተጨማምሮ መጨረሻ ላይ በጣም ፊውቸራችንን ሼፕ የሚያደርግ ፓወር አለው ማለት ነው። 20% አክቲቪቲያችን ላይ ነው ዲፔንድ የሚያደርገው ሁሉም ነገር። ህይወታችን 24 ሰዓት ሙሉ ዴዲኬትድ ሆነን መስራት ከከበደን ሁላ እስቲ 20%ቱን ህይወታችንን ክፍል ጥሩ ወይም ደግሞ ፕሮዳክቲቭ ነው የሚባል ስራ ላይ ስፔንድ ካደረግን ፊውቸራችንን በከፍተኛ ሁኔታ የመለወጥ አቅም አለው። እስቲ ፎር ኤግዛምፕል አሁን ሊዮኔል ሜሲ እና ክርስቲያኖ ሮናልዶን አሁን መመልከት ይቻላል።
አሁን ላይ በመልቲ ዳይሜንሽናል የሆነ ላይፍ ነው ያላቸው። የሶሻል ሚዲያ ኢንፍሉዌንስ አላቸው፣ ሀብታም ናቸው። እንደገና ደግሞ በእግር ኳሱም እናውቃቸዋለን። ነገር ግን አንድ የሚታወቁበት ነገር እግር ኳስ ነው። እግር ኳስን አጥብቀው ስለያዙ ዝናውም የሶሻል ሚዲያ ኢንፍሉዌንስም ሁሉም ነገር ተከትሏቸው መጥቷል ማለት ነው። እኛም ጥቂት ነገር ላይ ብቻ ነው ማተኮር ያለብን በህይወታችን ውስጥ። ሁሉንም ነገር ማግበስበስ ሳይሆን በጣም ፕሮዳክቲቭ የሚባሉ ጥቂቶች ነገሮችን ከያዘን ሌላው ተከትሎ የሚመጣ ነገር ነው። ጥቂቶች ነገሮች ናቸው ላይፋችንን ሊቀይሩልን የሚችሉት ማለት ነው። እቺ ፕሪንሲፕል ነች። እቺ ቪልፍሬዶ ፓሬቶ የምትባል ፕሪንሲፕል ነች እና እነዚህ ቢዚ የሚባሉ ሰዎች ጀስት ቁጭ ብለው ብዙ ታይም አንድ ስራ ላይ ስላሳለፉ ብቻ ጥሩ በሆነ ሁኔታ ስራውን የሰሩት ይመስላቸዋል። ነገር ግን ብዙ ሰዓት አንድ ታስክ ላይ ስፔንድ ማድረግ ሳይሆን ዋናው ነገር ያንን ስራ ኢፌክቲቭሊ መስራት ነው ማለት ነው። ኢፌክቲቭ ሰዎች ግን ይህንን ፕሪንሲፕል ስለሚረዱ ኢፌክቲቭ የሚያደርጋቸውን ስራ በመጀመሪያ ያስቀድማሉ። ስለዚህ እሱን ካቃለሉ በኋላ ባገኙት ሌላ ታይም ነው ወደ ዲቴይሉ ገብተው የሚሰሩት ማለት ነው። ይሄ 80-20 ሩል በህይወታችን ውስጥ በከፍተኛ ሁኔታ ሊጠቅመን የሚችል ነው። በዋናነት የፕራዮሪቲ ሩል ነው። ይህን ፕራዮሪቲ ከተጠቀምን ከባድ የሚባሉ ስራዎችን ራሱ አቅልለን እና ኳሊቲ ባለው መልኩ፣ አብዛኛውን ስራ የሚያግበሰብስ ሰው ኳሊቲ አይኖረውም፣ ስራው ከምንም ሳይሆን ነው የሚቀረው። ነገር ግን ጀስት እያንዳንዱ ነገር ላይ ጊዜውን ስላጠፋ ብቻ የሆነ ኳሊቲ ያለው ስራ እንደሰራ ወይም ደግሞ ፕሮዳክቲቭ እንደሆነ አድርጎ ራሱን ይሸውዳል። ነገር ግን ያ በጣም ጉዳት ያለው ሲሆን ስራዎችን ግን ኢፌክቲቭሊ መስራት ነው ለጥሩ ሪዛልት ምክንያት የሚሆነው ማለት ነው። ኢፌክቲቭነስን በህይወታችን ላይ ከተገበርን በጣም ከፍተኛ ለውጥ ማምጣት እንችላለን ማለት ነው። ስለዚህ ለዛሬ ስለ ፓሬቶ ፕሪንሲፕል ያቀረብኩላችሁን አይዲያ በዚሁ ጨርሳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ።